በአውሮፓውያን አቆጣጠር የ24 ዓመቷ ዴንማርካዊት ሉዊዝ ቬንትራገር ዴስፐርሰን እና የ28 ዓመቷ ናይጄሪያዊ ማሬን ኡላንድ አስክሬን በሞሮኮ አትላስ ተራሮች ውስጥ በምትገኘው ኢምሌል መንደር አቅራቢያ በሚገኘው የቱባል ተራራ ግርጌ ላይ አንገታቸው ተቆርጦ ተገኝቷል። በሞሮኮ ፖሊስ ግድያው ጋር በተያያዘ በአጠቃላይ 8 ወንዶች ተጠርጥረው ታስረው ነበር። የሞሮኮ ጠቅላይ አቃቢ ሕግ ግድያዎቹ የሽብር ተግባር እንደሆነ የገለጹት በኢንተርኔት ላይ የለቀቀው ቪዲዮ በርካታ ተጠርጣሪዎችን ዴስፐርሰን ራስ ሲቆረጥ ለእስላማዊ መንግሥት ታማኝ መሆናቸውን ካሳየ በኋላ ነው። መጀመሪያ ላይ መርማሪዎቹ ወንጀለኞች የጾታዊ ተነሳሽነት እንዳላቸው ያምናሉ። ምስክሮችና የሲሲቲቪ ተጠርጣሪዎች ሴቶችን እንደሚከተሉ ያሳያል። ከሴቶቹ 600 ሜትር ርቀት ላይ ሰፍረው ነበር። ከዚያን ጊዜ ጀምሮ 3 አጥቂዎች በሞሮኮ ጠቅላይ ፍርድ ቤት የሞት ፍርድ ተፈርዶባቸዋል። እነዚህም በ1993 በአውሮፓውያን አቆጣጠር ጀምሮ ሞሮኮ የተሰጡ የመጀመሪያ የሞት ፍርድ ናቸው። የሞት ቅጣቶች በ30 ዓመታት ውስጥ መጠናቀቅ አለባት። ሉዊሳ ቬንትራገር ጄፈርሰን በ1994 በአውሮፓውያን አቆጣጠር ተወለደች። ያደገችውም በኢሳከስት ዴንማርክ ነው። በግሪን ዴስትድ በሚገኘው ቬስተር ትምህርት ቤት ገብታ በ2013 በአውሮፓውያን አቆጣጠር በኢካስት ብራንዴ ጂምናዚየም ተማሪ ነበረች። እንደ አርጀንቲና፣ ፔሩና ኖርዌይ ባሉ የተለያዩ ሀገሮች ተጉዛ ነበር። ጄፐርሰን በ2017 በአውሮፓውያን አቆጣጠር በ2017 እና በ2018 ፖላር ጉዞ ላይ ለመሳተፍ አመልክታ ነበር። ማሬን ኡላንድ በ1990 በአውሮፓውያን አቆጣጠር የተወለደች ሲሆን ከብሬን ኖርዌይ የመጣች ሲሆን የሰለጠነ ማህበራዊና የስልጣኔ አጠባበቅ ረዳት ነበረች። ጄፈርሰንና ኡላንድ በደቡብ ምስራቅ ኖርዌይ ዩኒቨርሲቲ ተማሪዎች ሲሆኑ የቱሪስት መሪዎች ለመሆን ጄፐርሰንና ኡላንድ በደቡብ ምስራቃዊ ኖርዌይ ዩኒቨርሲቲ ተማሪዎች ሲሆኑ የቱሪስት መሪዎች ለመሆን የውጭ መዝናኛና የተፈጥሮ መመሪያን ተምረዋል። ሁለቱም ታኅሳስ 9 ቀን ሞሮኮ የደረሱት በእግር ለመጓዝና ልምምድ ለማሳደድ በሚል ዓላማ ሲሆን ይህን የጄፐርሰን እናት እንደገለጹት ነው። ሁለቱም ሴቶች ለመጀመሪያ ጊዜ ወደ ማራኬሽ የደረሱት በአትላስ ተራሮች ወደ ኢምሌል ከመጓዛቸው በፊት ነው። የኢምሌል መንደር በሰሜን አፍሪካ ከፍተኛ ተራራ የሆነውን ቱብልካልን ለመዋጋት እንደ ዋና መሠረት በተጓዦች ዘንድ ተወዳጅ ነው። 4 አጥቂዎች ጥቃቶችን ከመፈጸማቸው በፊት በማኅበራዊ ሚዲያ ላይ ቪዲዮ አጋርተው ለአይሲሲ ሽብርት ቡድን ታማኝ መሆናቸውን ቃል ገብተው የክሩሴድ ጥምረት የጦር አውሮፕላኖችን ያስከትለውን ውድመት ተወያይተውበት ነበር። ከአጥቂዎች አንዱ ማግነስ ራስቶርፕ ገለጻ አሸባሪዎቹ በቱሪስቶች ላይ ጥቃት መሰንዘራቸውን አዲስ ክስተት አይደለም እና እንደዚህ አይነት ጥቃቶች የሚፈጸሙበት ሀገርን ለማወክ ነው። ሞሮኮ በአጠቃላይ ለቱሪስቶች አስተማማኝ መድረሻ እንደሆነች ብትታይም የመጨረሻ የሽብር ጥቃት ከተከሰተው በ2011 ዓመተ በአውሮፓውያን የሽብር ጥቃት የተከሰተው በ2011 በአውሮፓውያን አቆጣጠር ሲሆን 17 ሰዎች በማራኬሽ በሚገኘው አንድ ምግብ ቤት በቦምብ ተገድለው ነበር። ከነዚህም አንዱ የ18 ዓመቷ ሱሌማን ጄራርድ ነበረች። የማሬን ኡላንድ ጓደኛ ከ1600 በላይ ሰዎችን በሶሪያ የእርስ በርስ ጦርነት ውስጥ እስላማዊ መንግሥት ለመቀላቀል ከሞሮኮ ተጉዟል። የሞሮኮ ባለሥልጣንም መጀመሪያ ላይ ወደ አይኤስኤስ የተቀላቀሉትን ሰዎች ችላ ብለዋል።
ነገር ግን በኋላ ላይ ሞሮኮ የሽብርተኝነትን ወንጀሎች ለመፈጸም ተመልሰው መመለስ እንዳለባቸው ተገንዝበዋል። በዚህም ምክንያት የቢሮዎች ማዕከላዊ ምርመራ ፍርድ ቤት ተቋቁሟል። በዴንማርክ ዓለም አቀፍ ጥናቶች ተቋም ተመራማሪዎች እንደገለጹ የሞሮኮ ባለስልጣናት በጂሃዲስት ሁኔታ ላይ ጥሩ ቁጥጥር ያላቸው ይመስላሉ። እናም ከአውሮፓና ከአሜሪካ ባለስልጣናት ጋር ይተባበራሉ። ሞሮኮዎች በዲያስፖራ ሽብርተኝነት ማለትም ከሞሮኮ ድንበር ውጪ የሚካሄደው ሽብርተኝነት ውስጥ ከመጠን በላይ ተወክለዋል። ለምሳሌ ሁለት ሞሮካውያን በ2017 በአውሮፓውያን አቆጣጠር የለንደንን ድልድይ ጥቃት ጀርባ ነበር። አንድ የሞሮኮ በ2017 ዓመተ ምህረት ሽብርት ጥቃቶች ራምባላ ውስጥ የእግረኞችን ላይ በመኪና በመንዳት ሰዎችን ገድሏል። እናም በማግስቱም ደግሞ ሌላ ሞሮካዊ በ2017 የቱርክ ጥቃት ሁለት ሴቶችን ገድሎ ሌሎችን 8 ሰለባዎችን አቁስሏል። በመንገድ ላይ የተገናኘው ሲሆን አቁስሏል። ኢምሌል ከአሲኒ እና ከኢኪሲ ጋር በመንገድ ላይ የተገናኘች ሲሆን የጋራ ታክሲዎችና ሚኒ አውቶቡሶችን ለሁለት አገልግሎት ይሰጣሉ። አሲኒ ከኢምሌል ጋር በጣም ቅርብ የሆነች ከተማ ስትሆን ሳምንታዊው ቅዳሜ ገበያ የሚካሄድባት ቦታ ናት። ኢምሌል እንደ መንደር በአንጻራዊነት አዲስ ፈጠራ ነው። ወደ ቱብካል የሚጓዙበት መንገድ ላይ የሚፈሱት ቱሪስቶች ብዛት ለማስተናገድ የተፈጠረ ነው። መጀመሪያዎቹ የማህበረሰቦች በምታመርትበት አይነት የተራራው ቱሪዝም መምጣት ከመጀመሩ በፊት የኢምሌል አካባቢ በወለልነት በፖም እና በቼሪ ምርት የታወቀ ነበር። እነዚህ አካባቢው ኢኮኖሚ አሁንም አስፈላጊ ቢሆኑም እነዚህ ቱሪዝም ተሸፍነዋል። ተራራ ቱሪስቶችም ሆኖ ሞሮኮዎች ከአውዝ ሙቀት ቀዝቃዛ እፎይ ለማግኘት ወደ ኢምሌል ይመጣል። የተራራ ቱሪስቶች ሆኖ ሞሮካውያን ከሐዋዝ ሙቀት ቀዝቃዛ እፎይታ ለማግኘት ወደ ኢምሌል ይመጣሉ። ታኅሳስ 17 ቀን 2018 ሁለት ተጓዦች ተጓዘው ሊዩዝ ስቴቨር ጄቨርሰን ከዴንማርክና ከኖርዌይ የመጣ ሜረን ኡላንድ በመንደሩ አቅራቢያ ለአይሲሲ ታማኝ ቃል ገቡ። ኢስላማዊ አሸባሪዎችን ተገድለዋል። ቢያንስ አንድ ተጎጂ ጭንቅላቱ ተቆርጦ ግድያው ቪዲዮ ተቀርጾ ማህበራዊ ሚዲያ ላይ ተለጥፏል። የቡድኑ መሪ አብሳማድ ኢጁዱድ ዩኑስ ኡዚያድ እና ሪቻርድ አፍቲ ላይ የተፈረደባቸው ብይን ማህበራዊ ሚዲያ ላይ እንዲገደሉ የሚጠይቅ አቤቱታዎችን ተከትሎ ነው። የ24 ዓመቷ ሉዊዝ ቬስተር ጄፈርሰን ከዴንማርክና ከ28 ዓመቷ ከኖርዌይ የመጣችው ማሬን ኡላንድ በታህሳስ ወር ከፍተኛ አትላስ ተራሮች ላይ አንገታቸው ተቆርጦ ተገኝቷል። ግድያዎቹም ከተጀመሩ ከ1993 በአውሮፓውያን አቆጣጠር ወዲያውኑ በሞሮኮ የመጀመሪያው ይሆናል። በታህሳስ 17 ቀን 2018 በጠዋቱ ሁለት ፈረንሳይ ተጎጂዎች ጭንቅላታቸው ተቆርጦ ከአስክሬኖቹ እና ከድንኳናቸው አገኙ። ኢምሌል ከቱባል ተራራ ጋር የሚገናኘው መንገድ አቅራቢያ ፖሊስ በተጠርጣሪው የተወው መታወቂያ በተጎጂዎች ድንኳን ውስጥ ካገኘ በኋላ አብድርሃማን ካሊ የተባለ ተጠርጣሪ በፍጥነት ተያዘ። ሶስት ተማሪ ተጠርጣሪዎችን አብሳማድ ኤዱጅ፣ ራቺድ አፍት እና ዩኒስ ኡዚያድ በአቅራቢያ በሚገኘው ማራክሽ ከተማ ጠዋት ላይ በአውቶቡስ ሲጓዙ ፖሊሶች ተይዘው፣ ሶስቱም ተጠርጣሪዎች የተሳለ የጦር መሳሪያ ይዘው ተይዘዋል። አብዳሳማድ እጁድ የቡድኑ መሪ እንደሆነ ይገመታል እና አራቱ ሰዎች ግድያውን ሳምንት በፊት ቪዲዮ ቀርጸው ለአይሲሲ ታማኝ መሆናቸውን ቃል ገብተዋል። ገዳዩ በደህንነት አገልግሎት ወይም በውጭ አገር ቱሪስቶች ላይ የሽብርተኝነትን ድርጊት ለመፈጸም ተስማምተው የውጭ ዜጎችን ለመፈለግና ሁለት ጀርባ ቦርሳ ተሳፋሪዎችን የት እንደሚያነጣጥሉ ከመወሰናቸው በፊት ወደ ኢምሌል ክልል ለመጓዝ ወስነዋል። በግድያው ቪዲዮ ላይ አጥቂዎች የአላህ ጠላቶች እና
የሞሮኮ ፖሊሶች ተጠርጣሪዎች ጋር ግንኙነት እንዳላቸው የሚታመኑ ግለሰቦችም ተጨማሪ ቁጥጥር ስር አውሏል። በአጠቃላይ 24 ዓመቷ ሞሮኮዊት ራባት አቅራቢያ በሚገኘው ሳሌ ችሎት ቀርበዋል። ከተከሰሱት ውስጥ 23ቱ ተጠርጣሪዎች ከማራኬሽ የመጡ ሞሮካዊ ሲሆኑ አንዱ ደግሞ ከስዊዘርላንድ ስፓኒሽ ሙስሊም ክርስትና የተቀበለ ነው። ሦስቱ ግድያ ክስ የተመሰረቱበት ሲሆን ሌሎቹ 23ቱ ደግሞ በተለያዩ የሽብርተኝነት ክሶች ተከሰዋል። በግንቦት 2019 ከተጠርጣሪዎቹ አንዱ ከሴቶቹ አንዷ መግደሉን አምኗል። ቀደም ሲል በሶሪያ እስላማዊ መንግሥት ለመቀላቀል በሞሮኮም ታስሮ በ2015 ተፈቷል። በሐምሌ 2019 ከሦስቱ ተጠርጣሪዎች መካከል ሦስቱ የሞት ፍርድ ተፈርዶባቸዋል። ጠበቃቸውም ይግባኝ እንደሚል ተናግሯል። ጥቅምት 31 ቀን 2019 በሳሌ የሚገኘው የጸረ ሽብርተኝነት ፍርድ ቤት ለሦስቱ የተፈረደባቸውን የሞት ፍርድ ተፈቅዶላቸዋል። በአጠቃላይም ግድያዎቹ ጋር የተያያዘ 24 ተጠርጣሪዎችም ወይም የጂሃዲስት ሲል አባላት የነበሩን ተጠርጣሪዎች ተፈርዶባቸዋል። ዋናው ተጠርጣሪ አብሳማድ ኤጁዱድ የ25 ዓመት ልጅ ሲሆን ግድያው ጉዞ ከሁለት ተባባሪዎች የኑኒስ ይዚድ 27 እና ራቺድ አፍ ጋር አዘጋጅቷል። አራተኛው ተጠርጣሪ አብዱራህማን ካሊያ ፍርዱን ከዕድሜ ልክ እስራት ወደ ሞት ቅጣት ፍርድ ከፍ አድርጎታል። ካይሊ ወደ ተራራው የሚደረገውን ጉዞ አካል ነበር፣ ነገር ግን ከግድያዎቹ በፊት ቡድኑን ለቋል። ፍርድ ቤቱም ከተከሳሹ 19 እስከ 30 ዓመት የሚያደርስ እስራት ፍርዱን ተቀብሏል። እናም አንድ እስራት ከ15 ወደ 20 ዓመት ከፍ አድርጎታል። ኤጁድ ከቅጣቱ በፊት የመናገር ዕድሉን ተጠቅሞ በሕግ ሆነ በሰብአዊነት መብት ላይ እምነት ስለሌለው የሞት ቅጣት እንዲሰጥበት ጠይቋል። ወአዚያድ እና አፋቲ ከቁርአን የተወሰዱ ጥቅሶች አነበቡ። ልክ እንደ ጀማሪዎች ችሎት ፍርድ ቤቱ አራቱ ዋና ተጠርጣሪዎቹን ለማረን ውላንድ ወላጆች ከ190,000 ዩሮ እንዲከፈሉ አዟል። የሞት ቅጣቱም አሁንም በሞሮኮ ተግባራዊ ነው። በተግባር ከ1993 ጀምሮ ምንም አይነት የሞት ቅጣት አልተፈጸመም። ከ2024 ጀምሮ ተጠርጣሪዎች አሁንም የሞት ቅጣት እንደተጠባበቁ ነው። በአውሮፓውያን አቆጣጠር የካቲት 28 ቀን 2023 አብዱራህማን ካሊ ከለበሱ የተወሰዱ ጨርቅ በመስኮት ላይ ተተክሎ በመስቀል ራሱ አጠፋ። በጁዋድ በሚገኘው አካባቢ እስር ቤት የሞት ቅጣት የተጠባበቀ ነበር። ኢምሊል ከፍተኛ አትላስ ተራሮች ውስጥ የምትገኝበት ትንሽ መንደር። በ2019 በተደረገው ችሎት ሦስቱ ዋና ወንጀለኞች በሞሮኮ ፍርድ ቤት የሞት ፍርድ ተፈርዶባቸዋል። ለተጎጂዎች ቤተሰቦች ካሳ እንዲከፈል ታዟል። ሞሮኮ በ1993 ጀምሮ የሞት ቅጣት እገዳ ተጥሎባታል። ስለዚህም እነዚህ የሞት ፍርዶች ጉልህ ናቸው። ምንም እንኳን ፍርዶች ሊፈጸም እንደሆነ ግልጽ ባይሆንም ሌሎች ተጠርጣሪዎች ከሽብርተኝነት ቡድን ጋር ባላቸው ግንኙነት የተለያዩ የእስር ፍርዶች ተፈርዶባቸዋል። ይህ ክስተት ሞሮኮን አስደንግጧል። ይህም በአጠቃላይ ለቱሪስቶች ደህንነት የተጠበቀ ነው ተብሎ የሚታሰብ ሀገር እና በተለይም ሩቅ አካባቢ ለሚጓዙ ተጓዦች ደህንነትን እርምጃዎችን በተመለከተ ውይይት አድርጓል።